በጣም ከምትወዷት ሴት ጋር ኦር የሆነ ያህል ከምትፈሯት ሴት ጋር ግንኙነት ብታረጉ ቶሎ ልጨርሱ ትችላላችሁ ኢቭን ብልት መቆም ራሱ ሊያስቸግራችሁ ይችላል ሶ ለምንድን ነው የሚለውን ላስረዳችሁ ሶ ኖርማሊ ግንኙነት የሆነ ሪላክሲንግ የሆነ አክቲቪቲ ነው መሆን ያለበት ማለት ምግብ እንደመብላት እንደ እረፍት ነው ሶ በዛ ሰዓት ፓራሲምፓታቲክ ነርቨስ ሲስተማችን ነው መስራት ያለበት ግን ያቺን ሴት የምትፈሯት ከሆነ የሆነ ያህል እንዴት አድርጌ ነው ኢምፕረስ ማረጋት የሚለው ካስጨነቃችሁ ሚስታችሁም ልትሆን ትችላለች ተጣልታችሁ ኦር አዲስ ግንኙነት ጀምራችሁ ሊሆን ይችላል በዚህ ምክንያት እየተጨናነቃችሁ ከሆነ ሲምፓቴቲክ ነርቨስ ሲስተማችን ነው የሚሰራው ሶ በዛ ሰዓት ሰውነታችሁ አደጋ ላይ እንደሆነ ይነግራችሁና አድሬናሊናችሁ ይመረታል ተጨማሪ ኮርቲሶል እነዚህ ስትረስ ሆርሞኖች ይመጡና ሰውነታችሁን ከናንተ ቁጥጥር ውጪ ያደርጉታል ሶ ሃይፐር አራውስድ ትሆናላችሁ ቶሎ የመጨረስ አይነት ነገር ሊያጋጥም ይችላል ብልት መቆም ላይ ችግር ሊያጋጥማችሁ ይችላል ማለት ነው ሶ መፍትሄው ምንድነው አንደኛ ከዛ ሰው ጋር በጣም ኮምፎርታብል መሆን ሴቶችም ያንን ሰው ኮምፎርታብል ለማድረግ መሞከር መቻል አለባችሁ ከዛ ውጪ ግን ይሄ ከ6 ወር በላይ ከቆየ ብልት መቆም ቶሎ መጨረሱ ከ6 ወር በላይ ከቆየ የዛኔ ህክምና ማየት ያስፈልጋል ማለት ነው ሶ ሴቶች ወንዶችን ላለማስጨነቅ ሞክሩ ሪላክስድ በሆኑ ቁጥር የተሻለ ፐርፎርም ያረጋሉ